السلام عليكم ورحمة الله وبركاته. እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። ኢንሻአላህ ዛሬ ቃይደቱ ኑራንያ ክፍል 6 እናያለን። ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። አዲስ ጀማሪ ነኝ፣ አበረታቱኝ ኢንሻአላህ። أعوذ بالله من الشيطان الرجيم. بانون نون تايانون ياتانون ثاثانون جيم حا خاء حافا خابا جيم تاء تاحاتا يا جيم باء باخاتا تا ይህና ይህኛው ታ የሚለያቸው ይህኛው አሁን የቀራነው ታ ያልነው ሲቆም በሃ ነው የሚቆምበት። ቁርአን ላይ እየቀራን እሱ ፊደል ላይ ልናቆም ካለ በሃ ነው የምናቆመው። ይሄኛው ግን በራሱ በታ ነው የምናቆመው። ይሄ ነው ልዩነታቸው፣ ሌላ ልዩነት የላቸውም። ኢንሻአላህ ሀ ባታ ያሃ ታሃ ኑን ታ ሀ ያሃባ ባሃ አሊፍ ባሃ ሚም። ባሃ አሊፍ ላይ አሊፏ እንደ ቅድም ባለፈውም እንዳየናት አሁንም እንዳየናት አሊፏ ምንም የምትሳብ አይነት አይደለችም፣ አትሳብም። ባሃ አሊፍ ነው የምትባለው እንጂ ማለት ነው። ባሃ ሚም ዳል ዛል። ይሄ በመላስ ነው የሚቀረው። ዛል ነው እንጂ የሚባለው ዛል ዛል አይባልም። መላሳችን የት ላይ መሆን አለበት ማለት ነው? የመላሳችን ጫፍ ከጥርሳችን ያለፈው ከጥርሳችን የወጣ መሆን አለበት። አዝ አዝ ነው እንጂ አዝ ከውስጥ ከጥርሳችን ውስጥ መሆን የለበትም። ከጥርሳችን ማለፍ አለበት ወደ ውጭ ማለት ነው። ዛል ዛል ጂም ዳል ዛል። እዚህም ላይ እንደዛው ነው። ዛል ዛል ነው የሚባለው እንጂ ዛል አይባልም። ዛል የሚባለው ቀጣይ አሁን የምንቀራው ነው እንጂ ይሄ አይባልም። ጂም ዳል ዛል ራ ዛ። ይሄ አሁን ድምፅ አለው፣ የፉጨት ድምፅ አለው፣ ይወጣበታል። ዛ ጂም ራ ተብሎ ይቀራል። ይሄኛውና ይሄኛው ልዩነታቸው ዛልና ዛል፣ ዛይና ዛል ልዩነታቸው ይሄ ነው። ዛይ የሚባለው የፉጨት ድምፅ አለው፣ ዝ የሚል የፉጨት ድምፅ አለው። ይሄኛው ግን አዝ አዝ ዝግት ነው የሚለው ማለት ነው። ኢንሻአላህ አስተያየት ካላችሁ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ ስላዳመጣችሁኝ። ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።